የሸገር ሸልፍ ፕሮግራም ነው። የሸገር ሸልፍ ፕሮግራም ዘወትር አርብ በዚህ ሰዓት ይቀርባል። አብራችሁን ነው። ሟርት ከበእውቀቱ ስዩም። ጥቅጥቅ ያለ ጭጋግ፣ ኮከብ የለሽ ሰማይ፣ ወርዶ ወርዶ የማያበቃው ካፊያ መንደራችንን ተቆጣጥሮታል። ሆድ የሚያባባ ምሽት ነበር። ከሱቄ ፊት ለፊት ያሮጌ ብርድ ልብስ ቁራጭ የመሰለ ውሻ ብቅ አለና ሽቅ ባንጋጦ ማላዘን ጀመረ። መልአከ ሞት ወደ መንደራችን ገብቷል ማለት ነው። ለዚህ አባባሌ ምስክር የምትሆነኝ የብዙ ጥበቦች ባለቤት የነበረችው አያቴ እማሆይ ጽዮን መጎሳ ናት። ፈጣሪ ለውሾች የመልአከ ሞትን ዳና የሚለዩበት ደመነፍስ ሰጥቷቸዋል። ሰው ሊሞት ሲል አሻቅበው እያዩም ያላዘናሉ ብላኛለች። በመንደራችን የታመሙ ሰዎች ብዙ ናቸው። እንደውም ጤነኞቹን መቁጠር ይሻላል። ያም ሆኖ የጸናባቸውና ከፍተኛ የመሞት ዕድል ያላቸውን መንደርተኞች ማስታወስ ነበረብኝ። በመጀመሪያ የንኩ መምህር የጋሽ ተክሌ ጎረቤት አትጠገብ ታወሰችኝ። ለብዙ ጊዜ ተዘግቶ የከረመ ማድ ቤት ከፍታ ስትገባ ነው አሉ መጋኛ አጣሞ የጣላት ጠያቂዎቿ እንደሚሉት። ስለ ደህንነቷ በጠየቅኩ ቁጥር በጎ መልስ የሚሰጠኝ የለም። እንደ ከዘራ ታጥፎ የሚሄዱ አሮጊቶች ሳይቀሩ አይ የምትተርፍም አይደለች ብለው ያሟርቱባታል። መልአከ ሞት የሚወረውረው ድንጋይ አትጠገብን ቢስት የሚያርፈው አስታጥቄ መንገሻ ላይ ነው። አስታጥቄ ሰፈሩን ያቀና ወዛደር ሲሆን ከሚነዳቸው ወደ ላህዮች አንዱ የኋሊት ረቅጦት አልጋ ላይ ውሏል። ሞት እኒህ ሁለቱን ችላ ካለ ደግሞ እማሆይ የሾርቅን አይለቃቸውም። በርግጥ ዘመንን ሰፍሮ ካከፋፈለው ካንድየ በቀር የማሆይን የዕድሜ ልክ የሚያውቅ የለም። እንደው ግን በድዳቸው እንደሚበሉና መደብ ላይ እንደሚሸኑ ስለማውቅ በበኩሌ ከ98 ዝቅ የሚሉ አይመስለኝም። ለአዳም ልጆች ዕድሜ በታደለበት ቀን ከማቱሳላ ለጥቀው የተሰለፉ እማሆይ የሾርቅ ናቸው ተብሎ በጉብላሊቶች ሲቀለድም ሰምቻለሁ። ሞት እሳቸውን ተጠይፎ ከሄደስ አናጢው ደመላሽ ቀኑ ደርሷል ማለት ነው። ደመላሽ የድመን ነፍስ ይዞ የተፈጠረ ይመስል ሁለት ጊዜ ከጣራ ወድቆ አንድ ጊዜ ከጓደኛው ባመለጠ መዶሻ ተፈንክቶ ተርፏል። ሰሞኑን ግን ሰውነቱ ለይቶለታል። የአህያ ኪንታሮት፣ ጉበት የሚጥል በሽታ እንዲሁም ቢጫ ወባ እየተፈራረቁ ካልጋው ላይ ሰፍተውታል። ሞት ለሱ ግልግል ነው የማይል የለም። ጠጉራሙ ውሻ ተመልሶ ማላዘን ጀመረ። መበርገግ ጀመርኩ። ውሻው ወደ ሱቄ መቅረቡ ምን ማለቱ ነው? ይሄ ሟርተኛ ለምን አይተወኝም? በመንደር ውስጥ ያለ ብቸኛ ሱቅ ባለቤት ነኝ። ያለ ሸቀጦች የቅርብ ወዳጅም ሆነ ዘመድም የለኝ። ገበያ ግን ሞልቷል። እስከ ምሽቱ 4 ሰዓትም እነግዳለሁ። 4 ሰዓት ላይ ሱቄ ይዘጋል። ዛሬ ግን ሱቄን በጊዜ ዘጋሁት። ፍራሽን ዘርግቼ ጋደም ብዬ ብዙም አልቆየሁ። የሱቄ መስኮት ሲንኳኳ ሰማሁ። ደመቀ ደመቀ! የጋሽ ተክሌ ድምጽ ነው። ንክ ነው እየተባለ የሚታማ የ3ኛ ክፍል የሂሳብ መምህር ነው። ንክ የሆነበት ምክንያት ደግሞ በየሰው አፍ ይለያያል። የቁጥር ትምህርት አለመጠን ማጥናቱ አንጎሉን ተጥቅም ውጭ ያደረገበት የሚሉ አሉ። በልጅነቱ አብዝቶ የጠጣው አብሾ ማሰላሰያውን አፈለሰበት የሚሉም አሉ።
የሚወዳት ሚስቱንና ሴት ልጁን በመኪና አደጋ በአንድ ቀን ከተነጠቀ በኋላ ነካ ያደርገው ጀመር የሚል መላምትም ሰምቻለሁ። በበኩሌ በዚህ ጉዳይ ላይ የተረጋገጠ ማስረጃ የለኝም። የማውቀው ነገር ቢኖር ጋሽ ተክሌ ያለቅጥ ትንባሆ እንደሚወድ፣ ብቻውን ማውራት መተከዝ እንደሚያበዛ፣ ከቆዳው ጋር አብሮት የተፈጠረ ይመስል ተቀይሮ የማያውቅ ቡናማ ጃኬት እንዳለው ነው። አረ ደመቀ በጭጭታ የገፋውበት ተም ያደርጉታል መስኮቱን ይዘው። ደመቀ የጋሽ ተክሌ ጥሪ ነው። ሌላ መዳፍ መስኮቴን ይጠበጥብ ጀመር። አሁንም ደመቀ እያሉ ተጫጫሁ። ዘመኔ መብራቱን ደርግሜ ቡልኮዬ ውስጥ ተሸሸኩ። ያለ እንቅልፍ ሌሊቱን አሳለፍኩት። በማግስቱ የሳሳ ጭጋግና ደብዛዛ የፀሐይ ብርሃን መንደራችንን ተቆጣጥሮታል። ቀኛውለኝ ብዬ መስኮቴን ከፈትኩ። ንቁ መምህር ጋሽ ተክሌ ሲጋራ ገዝቶ ሱቄን ተገድፎ ቆመ። የጥሩምባ ድምፅ ተሰማ። ወዲያው ለፈፋ ተከተለ። የጋሽ ካሳዬ ልጅ ትናንትና ማታ በድንገት ስላረፉ ቀብር ድረሱ። ማን ነው ጋሽ ካሳዬ? ካሳዬማ ወደዚያ መንደር በቅርቡ የመጣ ቀለም ቀቢ ነው አለኝ ጋሽ ተክሌ በእኔ ያለው ጢስ እያጠነኝ። ልጁ ምን ነካበት? ተርፋ እንጀት ነው አጣድፎ የገደለው። ሐኪም ደርሶለት ቢሆን ኖሮ ቀዶ ያድነው ነበር፣ ግን አልሆነም። ለምን? ሐኪሞችን ለመጥራት ስልክ ያስፈልግ ነበር። አንተ ዘንድ ቢመጣ ያለ ወትሮ ሱቁህን ጠርቀመተኛ። ሞከረ አልሆነም። በቃ ልጁም ያለ ረዳት ፍግም ብላ ቀረች። አንገቴን ደፋው። ስሬት አልባ ኃጢአት የሰራሁ መሰለኝ። በቀለም ቀቢው ሰውዬ ልጅ ሞት እጄ እንዳለበት ተሰማኝ። ራሴን ወቀስኩ። አንተ ግን ይሄን እንዴት ልታውቅ ቻልክ? አንተ ዘንድ መጥቼ ነበር። ሲጋራ ፈልገ? አይ ያይጥ መርስ። በዚያ ሰዓት ያይጥ መርስ? አዎን፣ ራሴን ልገል ፈልጌ ነበር። ብቻዬን ቁጭ ብዬ ወሰን የለሽ ተስፋ የመቁረጥ ስሜት ተሰማኝ። ሚስቴና ልጆቼ የሞቱት ልክ የዛሬ ዓመት በትናንትናው ዕለት ነበር። ተከተላቸው የሚል ስሜት መጣብኝ። በቀላሉ የምሞትበትን መንገድ ስፈልግ ያይጥ መርዝ ሆኖ አገኘሁት። ግን ምን ያደርጋል፣ ወደ በር በመጣ ሱቅህን ዘግተሃል። ብጣራ ጭጭ አልክ። ያን ጊዜ ነው እድለቢሱ ቀለም ቀቢ የመጣው። የሰውየው ንግግር የማይፈታ እንቆቅልሽ ሆነብኝ። አሁን ዛሬ ግን ትናንት ባደረኩት ሙከራ ራሴን ወቀስኩ። ሌላ የመኖር ፍላጎት አደረብኝ። ምናልባት ያለ ወትሮህ የሱቅህን መስኮት ያዘጋ ፈጣሪ እንድኖር ፈልጎ ይሆናል አልኩ። ጋሽ ተክሌ ከዚያ በኋላ ወደ ጢሱ፣ እኔም ወደ አንክሮዬ ተሰደድን። ያገረሼ ፍቅር ከገብረ ክርስቶስ ደስታ። የሰማይ አሞራ ለወይ ችግሬን ብረር ሂድ ንገራት። ከትልቁ ዛፍ ስር ድሮ በልጅነት ከተጫወትንበት ከትልቁ ዛፍ ስር አታጣትም ፍቅሬን። ብረር ሂድ ንገራት፣ ንገር መናፈቄን።